ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የአብይ አህመድ አገዛዝ በፋኖ ኃይሎች ላይ መጠነ ሰፊ ጥቃትን ለመክፈት መዘጋጀቱ ታወቀ። የኢትዮጵያ አየር መንገድ አውሮፕላኖችና የመከላከያ አንቶኖቮች ሰሞኑን ሰራዊት ወደ ባህር ዳር ሲያጓጉዙ መቆየታቸውን ያገኘነው መረጃ ያመለክታል። በባህር ዳር ሲደረግ የነበረውና ስለዚሁ መጠነ ሰፊ ጥቃት ሲመካከር የቆየው የአብይ አህመድ የጸጥታ መዋቅር ስብሰባ በመላው አማራ የፋኖ ኃይሎችን ለመደምሰስና የብልጽግና መዋቅርን መልሶ ለመትከል በመወሰን መጠናቀቁ ተሰምቷል። እስከ ትላንትና ዕለት በየዕለቱ ከ20 በላይ በረራዎች ወደ ባህር ዳር መደረጋቸውና ሰራዊት ማራገፋቸው ያገኘነው መረጃ ያመለክታል። ለዚሁ ሲባል ከባህር ዳር አዲስ አበባና ከአዲስ አበባ ወደ ባህር ዳር ለበረራ ስምሪት ትኬት ቆርጠው የተዘጋጁ መንገደኞች ላለፉት 5 ቀናት እንደተሰረዘባቸው አሊያም የሰዓት መሸጋሸግ እንደተደረገባቸው ተገልጿል። የአብይ አህመድ አገዛዝ በተደጋጋሚ ቀነ ገደብ እያስቀመጠ በቀጠሮ የከፈታቸው የጥቃት ዘመቻዎች በከፍተኛ ኪሳራ የተቀለበሱ መሆናቸው የሚታወቅ ሲሆን ይህኛው ዙር ከቀድሞቹ የተለየበት ምክንያት በግልጽ አልተቀመጠም። ወደ ሶማሌ ክልል ተወስደው የነበሩ የሰራዊቱ ክፍለ ጦሮች በሙሉ ወደ አማራ ክልል ገብተዋል። በየማሰልጠኛ ጣቢያዎች የሚገኙ ምልምል ወታደሮች ስልጠና ሳይጨርሱ ወደ ጦር ግንባር መላካቸውም ታውቋል። በዋናነት የድሮን ጥቃት ለመፈጸም መታቀዱን የጠቀሱት የአንከር ሚዲያ ምንጮች የፋኖ ኃይሎች በብዛት ሆነው የሚገኙባቸው አካባቢዎች ተለይተው እርምጃ እንዲወሰድባቸው የአብይ አህመድ ጄኔራሎች ከውሳኔ ላይ መድረሳቸው ተመልክቷል። የመጨረሻ በተባለው የአብይ አህመድ ጥቃት በዋናነት ኢላማ የተደረገው የጎጃም ቀጠና መሆኑን ለመረዳት ተችሏል። አርበኛ አስረስ ማረ ስለ ሁሉ ነገር መረጃው አለን፣ እንደያመጣጡ ለማስተናገድ እኛም በበቂ ሁኔታ ተዘጋጅተናል ሲል ለአንከር ሚዲያ በሰጠው አጭር ቃለ መጠይቅ ገልጿል። እያንዳንዱን እንቅስቃሴ በመረጃ መዋቅራችን በኩል ክትትል እናደርጋለን። ባህር ዳር ላይ ተከታታይነት ያላቸው የጠላት ከፍተኛ መኮንኖች ወይ አመራሮች ውይይትና ስብሰባ እንዳለ መረጃው አለን። አዲስ ምሪት እየተሰጠ እንደሆነ አዳዲስ ጀነራሎችና አመራሮች ከዚህ በፊት በዚህ ቀጠና ባለው ጦርነት እንቅስቃሴ ውስጥ ተሳትፈው የማያውቁ ጭምር ውይይት ላይ የተሳተፉ እንደሆነ መረጃ አለን። እንግዲህ እኛ ባለን መረጃ መሰረት እነሱ የተለያሉት አየር ኃይሉን በተጠንቀቅ እንዲሆን ድሮኖችንና እነዚህ ስትራቴጂክ መሳሪያዎችም ጭምር ለመጠቀም ዝግጅት እንዳላቸው በተለይም ባህር ዳር ዙሪያ በቤዛዊት እና ከባህር ዳር ወደ መውጫ ባሉ ገዥ መሬቶች ላይ ቢኤምን ጨምሮ ትላልቅ መሳሪያዎች መድፍን ጭምር እንደተጠመደ መረጃው አለን። ከነዚህ አኳያ አስተያየው አዲስ ነገር ይመስላል። ጀነራል አበባው ታደሰ በቀጥታ ባህር ዳር ሆኖ ኦፕሬሽኑን እንደሚመራ ለዚህ ኦፕሬሽን ደግሞ እነ አዳምነህ መንግስቴን እነ ዘውዱ በላይ እንዲሁም ከዚህ በፊት የልዩ ኃይል አዛዥ የነበረው ጎበና በቅጽል ስሙ የሚባለውን ጀነራል ጨምሮ ሌሎች በርካታ በብሔር አማራ የሆኑ ነገር ግን ያው የህይወት ዘመን ጥሪያቸው የአማራን ጠላቶች በማገልገል የአማራን ህዝብ በመጨቆን ላይ መሰረት ያደረጉ ከፍተኛ የወታደራዊ አመራሮች እንደተሳተፉበት መረጃ አለን። እንደውም ጀነራል አበባው ምን ሲል እንደተናገረ ነው በእኛ በኩል የደረሰ መረጃ ተንቤን የገባ ኃይል ጎጃም ቀጠና ውስጥ በእያንዳንዱ ሸለቆና ተራራ ገብቶ ፋኖን መደምሰስ እንዴት ይሳነዋል የሚል ንግግር ሁሉ እንደተናገረ ሰምተናል። እንግዲህ ይህ ኃይል ተንቤን ሲደርስ በማን ታዝሎ በማን ታግዞ ከማን ጋር ነው እንደሄደ ይታወቃል። ገብቶ ምን እንዳመጣ ይታወቃል። ትናንትና ተንቤን ውስጥ ፈለኳቸው ያላቸው ኃይሎች ጋር ዛሬ እየተጨባበጠ ዛሬ አንድ ላይ ሀገር እየመራ እየሰራ ያለ አጨርባሪ ስብስብ ነው። በጣም በሚያሳዝነው እነኚህ የሰራዊቱ ከፍተኛ መኮንኖችና አመራሮች በቁራጭ መሬት በኮንዶሚኒየም ቤት በተራ ቁሳቁስ ነው የኢትዮጵያን ወጣት በመከላከያ ሰራዊት ስም በገፍ እያመጡ እያረገፉት ያለ ፈጽሞ ኃላፊነት የማይሰማቸው በሰዎች ደም የግል ኪሳቸውን የሚያደልቡ ግለሰቦች ናቸው። ይሄ ነው አጠቃላይ ያላቸው አዲስ ነገር ለማለት የሞከሩት። በሌላ በኩል በአንድም ሆነ በሌላ መንገድ ለውስጥ አመራሮቻቸውና በተለይ ካድሬው ላይ ከፍተኛ የማስፈራራት ስራ እየሰሩ ነው። ይሄ የመጨረሻ ዘመቻ ነው፣ እንደመስሳለን፣ መረጃ የምትሰጡ ላይ እርምጃ እንወስዳለን የሚል ህዝቡን ከፍተኛ ሽብር ውስጥ ከተዋል። ከዚህ በፊት በሚዲያዎች እንደተናገር ነው ባህር ዳር ከተማ ዙሪያ ለፋብሪካና ለተለያየ አገልግሎት የተሰሩ መጋዘኖች ውስጥ በርካታ ሺዎች ወጣቶችም አዛውንቶችም ጨምሮ ተሳትፎ አላቸው በሚል ባጃጅ ሾፌሮች እንዲሁ የሚንቀሳቀሱ ግለሰቦች በአጠቃላይ ውስጥ ታጉረው ነው ያሉት። ያው እንደለመዱት የህዝብ ጭፍጨፋ ሊያደርጉ ይችላሉ። በውጤት ደረጃ ምንም አዲስ ነገር አያመጣም። በእኛ በኩል ይህንን ነገር በቂ መረጃ ይዘን እየተከታተልን ነው ያለነው። በጣም ማሳዝነው ነገር አንድ ለሀገር ይታገላል ተብሎ ወይም ደግሞ በሀገር ስም ቃለ መሐላ ላይ የገባ ወታደራዊ መኮንን ለዛውም ለ20-30 ዓመት ያገለገለ እንደ ጀነራል አበባው አይነት ወታደራዊ መኮንን በዚህ በዘቀጠ በዚህ ህዝብን በመጨፍጨፍ ያውም የራሱን ወገን ጭምር በመጨፍጨፍ ስራ ውስጥ እየተሳተፈ መገኘቱ በታሪክ ፊት ነገ የሚያፍሩበት ጉዳይ ቢሆንም ወታደራዊ ስምሪት
ስምሪቱን ለማኮላሸት እና በመልሶ ማጥቃት የተሻለ ስራ ለመስራት እንቅስቃሴ እና ዝግጅት አለ። በእኛ በኩል እንደምታውቀው የምንታገለው ከህዝብ ጋር ነው። ህዝቡን ለነሱ ትተንላቸው አንድ ተራራ አንድ ሸለቆ ላይ እንድንሰባሰብ ለጥቃት እንድንመች ነው የሚፈልጉት። በእኛ በኩል እሱን አናደርግም። የጠላትን አስተላለፍና ፓን የሚያፈርስ ለዚህ ተቃራኒ የሆነ ማለት ጠላት ላሰበው ቅድ ተቃራኒ የሆነ ፈጽሞ የነሱን እቅድ የሚያኮላሽ ወታደራዊ አስተላለፍን ይዘን ነው የምንንቀሳቀሰው። ሰልፉን እያዛባን ከከተማ እስከ ገጠር አንድም አይነት አካባቢ የምንተውላቸው ህዝብ አይኖርም። በዚህ እንቅስቃሴ ውስጥ እንግዲህ ህዝብ ሊጨፈጭፉ ይችላሉ፣ እንደለመዱት ከፍተኛ ጉዳት ሊያደርሱ ይችላሉ። ከዛ በስተቀር በወታደራዊ ውጤቱና በፖለቲካ ውጤቱ ላይ በአጠቃላይ በትግሉ ላይ ግን የሚያመጡት ምንም አይነት ነገር የለም። የድርጅታችን ከፍተኛ አመራር ጉዳዩን በማጤን ውይይት ላይ ነው የሚገኘው። እንግዲህ በተከታታይነት ለህዝብ የምናደርሳቸው መግለጫዎችም ሆነ ሌሎች መመሪያዎችና ትዕዛዞች ወደፊት ይኖራሉ። እነኚህ መመሪያዎችና ትዕዛዞች እስከምናስተላልፍ ድረስ ህዝቡ ሰራዊታችን በተጠንቀቅ እንዲጠብቅ ነው በእኛ በኩል ያለው ጥሪ። ዝርዝር መግለጫና አጠቃላይ ሁኔታዎችን ይፋ እናደርጋለን በሂደት። ይህ ብቻ ሳይሆን በሌሎች ቀጠናዎች ወይም በሌሎች ክፍለ ሀገሮች ካሉ የፋኖ አደረጃጀቶችም ጋር ስለ ጉዳዩ ውይይት አድርገናል። ዛሬም አድርገናል፣ ነገም እናደርጋለን። ተመሳሳይ አቋምና ተመሳሳይ አተከታ ያም ሆነ ይህ በጉዳዩ ይሄ የተለመደ ዛቻ ነው፣ የተለመደ ዝግጅት ነው። ፈጽሞ መደናገጥ አያስፈልግም። ማህበረሰቡም ታጋዩ ሰራዊትም የትኛውም የዚህ ትግል ደጋፊ ቢሆን አካል ሁሉ ጉዳዩን በጥሞና ከመከታተልና ድርጅታችን የሚያወጣቸውን የሚሰጣቸው መመሪያዎችና ትዕዛዞች ተከታትሎ ከማስፈጸም ባሻገር የተለየ ትኩረት የምንሰጠው ጉዳይ አይደለም። በአጠቃላይ ይህንን ነው የሚመስለው። በተለያዩ የአማራ ክልል አካባቢዎች የሚደረጉ የህልውና ተጋድሎዎች ተጠናክረው ቀጥሏል። ጎንደር ሁለተኛ ሳምንቱን ተያይዟል። አድማሱን ያሰፋው የፋኖች ጥቃት ጠገዴ ጠለምት ደርሷል። የጠገዴን መቀመጫ ከተማ ቅራቅርን ጨምሮ በርካታ ቁልፍ ቦታዎችን የአማራ ፋኖ ጎንደር እዝና ሌሎች የፋኖ አደረጃጀቶች በቁጥጥር ስር ማድረጋቸው ታውቋል። የሱዳን ድንበር ኮሪደርን የፋኖ ኃይሎች መልሰው መቆጣጠራቸውን ያገኘ ነው መረጃ ያመለክታል። ወደ ገንዳዋ መተማ ዮሐንስና ኮኪት ዳግም የመጣው የአብይ አህመድ ሰራዊት በከፍተኛ ኪሳራ የተመከተና የተመለሰ መሆኑን የአማራ ፋኖ ጎንደር እዝ የህዝብ ግንኙነት ክፍል ለአንከር ሚዲያ ገልጿል። በጠገዴም ዙ 23 ከነ ሙሉ ጥይቱ እንደተማረከም ነው የደረሰን መረጃ የሚያመለክተው። በጠገዴና ጠለምት የሚደረገው ተጋድሎ በተለየ ሁኔታ ነው የሚታየው የሚለው የእዙ የህዝብ ግንኙነት ክፍል ኃላፊ አርበኛ ዮሐንስ ንጉሱ ጉዳያችን እዚያ ከሰፈረውና የአማራን ህዝብ እያሰቃየ ካለው የአብይ አህመድ ሰራዊት እንጂ ከአካባቢው የወልቃይት አስተዳደር ጋር አይደለም ይላል። አማራ ፋኖ ጎንደር እዝ ትናንትና ዛሬ ደግሞ የጎዴ ክፍለ ጦርና ድብጠለምት ተከዜ ክፍለ ጦሮች በጥምረት ጠገዴ ዋና ከተማ ቅራቅር እንዲሁም በአቅራቢያው የምትገኝ አነስተኛ ሌላ ከተማ ንጉስና ማክሰኞ ገበያ ማለት ነው። አካባቢው በተደረጉ የአውደ ውጊያዎች የጠላት ኃይል የሞት ሽረት አርብተዋል። እጅግ በጣም ከፍተኛ ትንቅንቅ ተደርጎበት ከፍተኛ መስዋዕትነት ተከፍሎበት የጠላት ኃይል ፈርሷል፣ ተደምስሷል፣ አብዛኛው ተማርኳል። ቁሳዊና ሰብአዊ ምርኮች ማግኘት ችለናል። በቀጠናው እጅግ እና የነሰከፍ ጦር መሳሪያዎች በበርካታ መያዝ ችለናል። እጅግ በጣም የሚገርመው መሳይ በዚህ ግንባር የዙ 23 ወይም አየር መቃወሚያ የጦር መሳሪያ ለመጀመሪያ ጊዜ ፋኖ የማረከበት እጅግ አስተማራጭ የተመዘገበበት አውደ ውጊያ ተደርጓል። ስለዚህ በዚህ በጣም ዛቶች መማረክ የአማራ ፋኖ ጎንደር እዝ የገቢ ክፍለ ጦር ማሳካት ችለናል። በአጠቃላይ